በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መጋቤ ሥብሐት ቀሲስ ገብሩ የደብራችን ዋና አስተዳዳሪ፣ አባታችን ዘማሪ ቀሲስ ይርጋ ጥላሁን፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር ስም በእውነት የተመሰገነ ይሁን። አሁን ሰዓቱ የወንጌል ነው። የዕለት ወንጌል የሚያስተምሩ አባታችን መጋቤ ሥብሐት ናቸው። ከዛ በፊት ግን የዕለቱ የተለመደው ማስታወቂያዎች አሉ። ቀጥታ ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የተከበሩ አባታችን ቀሲስ ይርጋ ጥላሁን፣ ልጆቻችን ዲያቆናት፣ ሁላችሁ የእግዚአብሔር ልጆች በእግዚአብሔር ስም ሰላም እላችኋለሁ። እንዴት አላችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስለ ቸርነት ስራ ሁሉ ቅዱስ ስሙ የተመሰገነ ይሁን። ማን ይመስገን? እግዚአብሔር አባታችን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በቀጥታ ወደ ዕለቱ አጭር የወንጌል አገልግሎት ነው የምናልፈው። ማስታወቂያዎቹን በኋላ እንመለስባቸዋለን። ሁለት ርዕሶች ተዘጋጅተዋል። ከሁለቱ ርዕሶች አንዱን እናንተ ትምህርቱና በሱ እንማራለን። አንደኛውና የመጀመሪያው ወይቤላ ኢትብኬ ይላል። ሁለተኛው ደግሞ ወይቤሉ አቢይ ነቢይ ተንሥአ ለነ ይላል። አማርኛው አንደኛው ርዕሳችን የምንማርበት አታልቅሺ አላት የሚል ነው። ሁለተኛው ደግሞ ታላቅ ነቢይ ተነሳልን አሉ የሚል ነው። በየትኛው እንማር? በመጀመሪያው ወይስ በሁለተኛው? በመጀመሪያ። እውነት ነው፣ እውነት ነው። በእርግጥ ሁለቱም ሀሳባቸው ያው ነው። አንዱ አንዱን ይነካል፣ ግን ርዕስ ደግሞ ጥሩ ነገር ነው እና እውነት ነው። ዘመኑ እንባ እያጣን እንባ የበዛበት ዘመን ነው። እስቲ በሉልኝ፣ እንባ እያጣን እንባ የበዛበት ዘመን ነው። እንባ በዝቷል ማለት የሚያለቅስ ሰው የለም። እንባ በዝቷል ማለት የሚያስለቅሱ ግን ብዙዎች ናቸው። የሚያለቅስ ሰው የለም፣ የሚያስለቅሱ ብዙዎች ናቸው። ብናለቅስማ ኖሮ አናለቅስም ነበር። ነገሩን ቀለል ለማድረግ ብናለቅስ አናለቅስ ኖሮ ነበር ማለት ቀድመን ወደ እግዚአብሔር ብናለቅስ ወይም አሁን ራሱ የመከራ ዶፍ እየወረደብን ወደ እሱ ተመልሰን ብናለቅስ ኖሮ ዶፉ መከራው ይቀንስ ነበር። መከራው ከመጣ በኋላ ስለ መከራው ብቻ ወደ እግዚአብሔር አይደለ፣ እንዲሁ ሕመሙ ብዙ ስለሆነ መከራው ጽኑ ስለሆነ ችግሩ ማባሪያ ማቆሚያ ስለሌለው የምናለቅሰው ልቅሶ ደግሞ ዝም ብሎ ሆደ ባሻነት ስለሆነ ለዚያ ነው አስለቃሾች አሉ አናለቅስም የምንለው። እግዚአብሔር አስለቃሾቹን ባያጠፋም እንደ ክርስቲያን አጥፋ ባንልም ያም ለእኛ መልካም ባይሆንም አስለቃሾቹን ልባቸውን እንዲመልስልን አልቃሾች የሆን እኛ ደግሞ የተቸገርን የተገፋን ኦርቶዶክሳውያንን በቸርነቱ ወደ ልባችን ተመልሰን ካለቀስን ከመከራው ጽናት ከፈተናው ብዛት የተነሳ ሳይሆን ከዚህ ይልቅ ቀራንዮን እየተመለከትን እርሱን ክርስቶስን እያሰብን ጌታዬ አምላኬ ለኔ ሲል በቀራንዮ ከፍታ በጎልጎታ መካን ዋጋ ከፈለልኝ፣ ተሰደበ፣ ራቁቱን ቆመ፣ ተሰቀለ እያልን ነገረ መስቀሉን እያሰብን እንድናለቅስ እሱን ብለው ነገረ መስቀሉን አስበው የተከተሉትን ደግሞ ክርስቲያኖች ሰማዕታትን እያሰብን ደመ ሰማዕታትን የነ ቅዱስ እስጢፋኖስን የነ ቅዱስ ጊዮርጊስን የነ ቅዱስ አርሴማን የሌሎችንም የቅዱሳን ሰማዕታትን ጻድቃንን ደም ስለ ክርስቶስ መጋደላቸውን እያሰብን እንድናለቅስ እንጂ ስለ ወንጌልም እንኳ ቢሆን
የክርስቶስ ልጆች የሆኑ ሰማዕታትን ተከትለን ሰማዕትነት እየተቀበልንም እንኳ ቢሆን ግን አናለቅስም ማለት መከራው በዛ፣ ስደቱ በዛ፣ ሞት በዛ ብለን ከመከራው ጽናት የተነሳ ከመከራው ለማምለጥ ወይም ከመከራው ለመሸሽ አይደለም እናለቅሰው። እግዚአብሔር ይቅር እንዲለን ግን እግዚአብሔር እንዲታረቀን ግን እናለቅሳለን እና እንባ የበዛበት እንባ ግን የሌለበት ዘመን ነው እና እውነት ነው ይህን ርዕስ መምረጣችን። እንግዲህ ይሄ ርዕስ ወይቤላ ኢትብክይ ይላል። እስቲ በሉላችሁም ወይቤላ። ልክ አባባሉንም እኔ እንደምለው ቅላጼ ስጡት። ወይቤላ ሳይሆን ወይቤላ ወይቤላ ኢትብክይ አታልቅሺ አላት ማለት ነው። አታልቅሺ አላት። እነዚህ ያለ የሚያሳርፍ ቃል ነው። እንባዎች በዝተዋል ወይም ዓይኖች እንባ ሊያዘንቡ እንባ ሊያወርዱ አቅርበዋል። ሆድ ብሶታል። ሰው ሆድ ብሶታል። ችግሮች በዝተዋል። ሙላት የለም፣ ጉድለት ነው የሚታየው። መጠገን እንኳን መሰበር በዝቷል። በዚህም በዚያ እንዲህም እንዲያ በሁሉም እንባ የሚፈለግበት እንባም የሚያንኳኳበት ዘመን ነው። ታሪኩን የሚተርክልን ወንጌላዊ ቅዱስ ሉቃስ ነው። የሉቃስ ወንጌል ምዕራፍ 13 ምዕራፍ 7 ከቁጥር 13 ላይ ያለ ኃይለ ቃል ነው። እንዲህ ብሎ ይጀምራል። ጌታ ኢየሱስ ክርስቶስ ናይን ወደምትባል ሀገር ከዚህ በኋላ ደግሞ ሄደ ይላል። ምን ወደምትባል ሀገር? ናይን ወደምትባል ሀገር ከዚህ በኋላ ደግሞ ሄደ ይላል። ከዚህ በኋላ ያለው ከዚህ ታሪክ በፊት አንድ የመቶ አለቃ አንድ ወታደር ስልጣን ያለው ወታደር ለሀገሩ ለምኩራብ እግዚአብሔርን ለሚያመልኩ ሰዎች በጎ የሆነ በአገልጋዮቹ የታመነ በወገኖቹ የታመነ የተወደደ መኮንን የተወደደ ገዥ የተወደደ ባለስልጣን ከአገልጋዮቹ መካከል አንዱ ታሞበት ወደ ክርስቶስ ልመና አቅርቦ ክርስቶስ ደግሞ እመጣለሁ እፈውስልሃለሁ ሲለው ጌታ ሆይ ራሴ ወደ አንተ ልመጣ አልቆጠርኩትም። ምኑ ነኝ? የተናቁ ነኝ። አንተ ፊት ልቆም የተገባሁ አይደለሁም። አንተን ደግሞ ኢትባ ታሕተ ጠፈረ ቤቴ ከቤቴ ጣራ በታች ትገባ ዘንድ የሚገባኝ አይደለሁም ብሎ ራሱን ንቆ የከበረ ሰው ነው ይሄ ሰው። የሁላችሁ የእግዚአብሔር ልጆች ራሳችንን በናቅን ጊዜ እንከብራለን። ራሳችንን ባዋረን በኃጢአት ሳይሆን በነውር ሳይሆን በበደል ሳይሆን በስራት ሳይሆን በክፋት ሳይሆን በተንኮል በምቀኝነት በዘረኝነት ወይም በሌላ በጣዖት አምላኪነት ርካሽ በሆነ ነገር ሳይሆን በትህትና በአትሕቶ ርእስ እግዚአብሔርን በመፍራት ዝቅ ባልን ጊዜ እግዚአብሔር ደግሞ ዝቅ ያሉትን ከፍ ማድረግ ይቻለዋልና በቤታችን እንዳለች ታብዮ ለእግዚአብሔር ታብዮ ነፍሴ ለእግዚአብሔር ብላ እስመ ርየ ሕማማ ለአመቱ የባሪያውን ውርደት ተመልክቷልና በሞት የበሉልኝ የምን ውርደት? ቸሩ እግዚአብሔር የማማ ኢትዮጵያን ውርደት ይመልከትልን። የኢትዮጵያችንን ውርደት ይመልከትልን። እማማ ኢትዮጵያ ተዋርዳለች። ሰው እያላት ሰው አልባ ሆናለች። ወደ ታሪካችን እንመለስ። ከዚህ በኋላ ናይን ወደምትባል ሀገር ሄደ ያለ ይህንን ታሪክ ይህንን የመቶ አለቃ እንዲህ ካለ በኋላ አንተ ቃል ብቻ ተናገር ባሪያዬ ይፈወሳል፣ እኔም እንጂ አገልጋዮች አሉ፣ ያንን ሂድ ብለው ይሄዳል፣ ና ብለው ይመጣል ብሎ እንዲህ ካለ በኋላ ክርስቶስም በዚህ ሰው አገልግሎት ተደንቆ ታማሚውን ፈውሶለት እንደገና ናይን ወደምትባል ሀገር አቀና። የክርስቶስ ስጋው ይሄ ነው። የክርስቶስ ስራው ይሄ ነው። ያድናል፣ ይፈውሳል፣ ደግሞ ያድናል። እንደገና ይጠሩታል፣ ይሰማል፣ ደግሞ ሌሎቹ ሊሰማ ይሄዳል። እንደገና ትናንት አባቶቻችን ሰማቸው፣ ወደ እርሱ ጮሁ፣ አዘኑ፣ አለቀሱ፣ አመለከቱ፣ ተንገላቱ። ጣሊያን ጦሩን አስከትቶ መጣ። ወደ እግዚአብሔር ጮሁ፣ የጊዮርጊስን ታቦት ያሉ ድል ነሱ። እማማ ኢትዮጵያን ተዋሕዶ ሃይማኖትን ያልነካ የለም፣ ያልሞከረ የለም።
አጥሩን ያልነቀነቀ የለም። ባለቤቱን ባይነቁ አጥሩን አይነቀንቁ። ዛሬ እኛ ስለተራብ እነዚህ አባቶቻችን በእውነት እነ ባስልዮስ፣ እነ ዲዮስቆሮስ፣ እነ ተክለ ሃይማኖት፣ እነ ክርስቶስ ሰምራ እነዚያ ደጋጎቹ ቅዱሳን ዛሬ ዝም አሉና ዛሬ ያሉት ቅዱሳን ደግሞ ተሰወሩና ስውራን ታውቃላችሁ? ስውራን ይባላል። ስውራን አባቶች አሉ ዛሬ በገዳም፣ ስውራን እናቶች አሉ ዛሬ በገዳም። እኛ ስለማናያቸው ዝም ብለዋል። እነሱ ዝም አሉና እግዚአብሔርን ዝም አሉ። ወደ ላይም ግን አቀና። ናይን ሀገር ደግሞ ሄዶ የሚሰራው ስራ አለ። እዚያ መበለት አለች። እዚያ ድሃ አደግ ልጅ ያላት ልጇን ያጣች ሴት አለች። እዚያ ያዘነች የተከዘች ተስፋ የሌላት እርሱ ካልመጣ በቀር ልጇን የተቀማችውን ልጇን ያጣችውን ልጇን የሚሰጣት ማንም የሌላት አስተዋሽ የሌላት ደጋፊ የሌላት ረዳት የሌላት ሰማይ ምድሩ የተደፋባት ቀን የጨለመባት ሰው ሁሉ ከንፈሩን እየመጠጠ ዝም ብሎ የሚያልፋት ለአፍታም ቢሆን የሚያላቅሳት አንዳች ቁም ነገር ግን የማያደርግላት ብቸኛ ምስኪን ሰው የሌላት ሰው ነበረች። አያት ከላይ ተመለከተ። ዛሬ እማማ ኢትዮጵያኔ እንደዚች እንደ ናይን ሀገር እንዳለች ልጇ ሞቶባት እንደተጨነቀችው ሴት ሆና ትታየኛለች። ይቺ ሴት አንድ ልጅ ነበራት። ስንት ልጅ ነበራት? ስንት ልጅ ነበራት? እማማ ኢትዮጵያ አንድ ልጅ ነበራት። ይሰማችኋል? ይሰማችኋል? ሀገራችን ኢትዮጵያ አንድ ልጅ ነበራት። ያ አንድ ልጅ ክርስቲያን ነው። ኦርቶዶክሳዊ ተዋህዶ ነው። አንድ ልጇን አጣቻችን ናት። የናይን ናት። ሞተባት። ልትቀብር እያለቀሰች ወየው አንድ ልጄ እያለች በመንገድ ላይ ሳለች ተስፋዋ ተሟጦ የሚታያት መቃብር ብቻ ነበር። የሚታያት ከመቃብር መልስ ብቸኝነት ነበር። የሚታያት ከመቃብር መልስ አንገት መድፋት ነበር። የሚታያት ጨለማ ነበር። አያችሁ፣ ለካ እግዚአብሔር ድንገት ጨለማውን ገፎ ብርሃንን ያመጣል። ለካ እግዚአብሔር የሌለውን ማምጣት ያለውን መውሰድ ይችላል። ተስፋ ቆርጣ ነበር። ልትቀብር እኮ ነው እየሄደች ያለችው። ድንገት መጣ ክርስቶስ። ድንገት ክርስቶስ ይምጣልን። በተጨነቅን ጊዜ ክርስቶስ ይምጣልን። እማማ ኢትዮጵያ አንድ ልጇ ክርስቲያን፣ አንድ ልጇ ኦርቶዶክሳዊ እየታደለ እየተገደለባት በእንባ ነው ያለችው። የሚረዳት አታ ወደ ባለስልጣናት አየች፣ አላዩዋትም። እንዲያውም ስውር ደባ ሰሩባት። ወደ ሌሎችም ተመለከተች፣ የሚታደጋት የለም። ተጨንቃለች፣ ግን ታለቅሳለች። ደግሞ ወደ መቃብር ትሄዳለች። ከመቃብር በኋላ ተስፋዋ ምንም የለም፣ ጨልሞባታል። መጣ ክርስቶስ። ቃሬዛውን ነካው፣ አስከሬኑን ነካው። ተሸክመው ይዘውት የሄዱት የነበሩ ቆሙ። በነካው ጊዜ የሁላችሁ ምን ይዘው ምን ይሉ የነበረ ተሸክመው ወደ መቃብር ይወስዱ የነበሩ ሰዎች ነበሩ። ሊቀብሩት ሞቷላ። ይቺ ድሃ ሀገር፣ ይቺ ምስኪን ሀገር ሰው የላትም። ኦርቶዶክሳውያን ሰው የላቸውም። ጳጳሳቱም ስራ አልሰሩም፣ ሊቃውንቱም ስራ አልሰሩም፣ ባለስልጣናትም ሆነ አደር ሆነዋል። ማንም የላትም ብለው ሌሎቹ ዝም ብለው ናቋት። እግዚአብሔርን ያህል ጌታ ታላቅ አምላክ እንዳለ ዘነጉና ወደ መቃብር ይዘዋት ፈጠኑ። ክርስቶስ ግን መጣ፣ ደረሰ። አቁሙት አለ። ነካው፣ ጠጋ ብሎ በነካው ጊዜ እልሃለሁ አንተ ጎበዝ ሆይ ተነሳ አለው። አፈፍ ብሎ ተነሳ። እማማ ኢትዮጵያችን አፈፍ ብላ እንድትነሳ እግዚአብሔር ይንካልን። ክርስቶስ ኢትዮጵያን ይንካልን። እግዚአብሔር ኢትዮጵያን ይንካልን። አሁን የኢትዮጵያ ተስፋ እግዚአብሔር ብቻ ነው። ትናንትም የኢትዮጵያ ተስፋ እግዚአብሔር ብቻ ነው። ይህቺ መበለት፣ ይህቺ ድሃ አደግ ሴት ድሃ አደግ ልጇን ትናንት ቢሆን ያሳደገላት እርሱ ነው። ማንም አልነበረም። አሁን በሞተ ጊዜ ጨንቋት ነበረ። ተነሳ አለው፣ በሕይወት አቆየው፣ አዳነና ለእናቱ ሰጣት። ኦርቶዶክሳውያን እንደ ትናንት እንዲዘምሩ
ጥምቀት ነው ብለው እንዳይጨነቁ እንዳይከለከሉ እንደ ትናንት ኦርቶዶክሳውያን እግዚአብሔርን በነፃነት እንዲያመልኩ የትም ሀገር ምስራቅ ይሁን ምዕራብ ተንቀሳቅሰው እግዚአብሔርን በእልልታ እንዲያከብሩ እንዲያመሰግኑ ክርስቶስ መጥቶ የማማ ኢትዮጵያን እንባ እንዲያብስ እየሞቱ ያሉ ወገኖቻችንን ተስፋ የቆረጡትን በቀኝም በግራ በፊትም በኋላ ቢጣሩ ሰሚ ያጡትን ሁሉ እግዚአብሔር ይርዳልን፣ እግዚአብሔር ይዳስልን። ለናይን ሀገር መበለስ ለናይን ሀገር ዳደግ ለሆነ ልጇ ሴት ልጇን አንስቶ ፈውሶ እርሷን እንዳስደሰተ ልጆቿ እያለቀሱ እየሞቱባት እየተሰደዱ እየተገፉ እየተፈናቀሉባት እንባ በቀኝ በግራ ዓይኖቿ እየፈሰሰ ረዳት አጣ ወደ ላይ እያየች ቀን ከሌሊት ለምታለቅስ ለሀገራችን ለኢትዮጵያ ክርስቶስ የናይን ሀገርን ብቸኛ ሴትና ብቸኛ ልጇን ብቸኛ ወገን ዘመድ የሌላትን ሴት የሞተ ልጇን አስነስቶ በዚያ አካባቢ በዚያ መንደር ድንገት ደስታን እንዳመጣ ተስፋ ነበራት። ልጅ ሴት ጨልሞባት ነበር። ዛሬ አባቶቻችን ጳጳሳቱ ሳይቀር እያለቀሱ ሊቃውንቱ እየተጨነቁ ገዳማውያን እያዘኑ ሱባኤ እየያዙ ምዕመናን እያለቀሱ ቤተክርስቲያን ነጭ ለብሳ ነጭ የለበሰውን ንጉሷን ሙሽራዋን ክርስቶስን ከፍ ያደረገችው እናት ቤተክርስቲያን ጥቁር እስከ መልበስ ደርሳ እንዲህ አዝና ባለበት ዘመን ክርስቶስ መጥቶ ካልገላገለን እርሱ ካልፈረደልን እማማ ኢትዮጵያ ሀዘኗ መቼም አይወገድምና ቸሩ እግዚአብሔር በቸርነቱ የምሕረት ፊቱን ወደ ኢትዮጵያችን ይመልስልን፣ ወደ ኢትዮጵያችን ይመለስልን። ሁላችንም ግን እግዚአብሔር ለኢትዮጵያ ሰላም እንዲሰጥልን ለእያንዳንዳችንም ለተበጠበጠው ሕይወት ሰላምና መረጋጋትን እንዲያድለን ፊታችንን ወደ እርሱ ማዞር ይገባናል። በዚህ ርዕስ ውስጥ ይከተሉ የነበሩ ሰዎች እግዚአብሔር ክርስቶስ እንዲህ ያለውን የቸርነት ሥራ ባደረገ ጊዜ እግዚአብሔር ሕዝቡን ጎበኘ፣ ታላቅ የሆነ ነቢይ አስነሳልን አሉ። እስቲ በሉት ቃል ቅድም ሁለተኛ ደረጃ ርዕስ ይሁነን ያልኳችሁ ነው። እግዚአብሔር ታላቅ የሆነ ሕዝቡን ጎበኘ። እግዚአብሔር ሕዝቡን ጎበኘ፣ ታላቅ የሆነ ነቢይም አስነሳልን። ዛሬ መጥምቀ መለኮት ቅዱስ ዮሐንስ ነቢዩ ሄዶ ንጉሡን የወንድምህን ሚስት ልታገባ አይገባህም ብሎ ነቢዩን የገሰጸው ቅዱስ ዮሐንስ ነው። ዛሬ ነገሥታት እንዲህ ልታደርጉ አይገባችሁም፣ በእግዚአብሔር ፊት በደል ልትሰሩ አይገባችሁም ብሎ የሚገስጽ ነቢይ ያስፈልጋል። ዛሬ ነቢዩን የሚያስነሳ እግዚአብሔር ደግሞ ነቢዩን እንዳያስነሳ መጸለዩም ያስፈልጋል። እንዲታደግ ሀገር እንዲታደግ ወገን እንዲታደግ እግዚአብሔር ቸሩ መድኃኔዓለም እማማ ኢትዮጵያን ይታደግ። ዛሬ በቤተክርስቲያናችን እንደሚታወቀው በየሳምንቱ ሳምንት እንደጀመርነው እግዚአብሔርን እንደ ልብ እንድናመልክ ቦታ እንድናገኝ ጸሎተ ማርያም ይዘናል። በየግል ሕይወት ብዙዎች ምዕመናን ጸሎተ ማርያም እየተደረገላቸው እንቆቅልሻቸው ተፈቷል፣ ጥያቄያቸው ተመልሷል፣ ታሪካቸው ተለውጧል። እንደ ደብሩም ደግሞ ለደብራችን ጸሎተ ማርያም ሳምንት ጀምረናል። ዛሬም ጸሎተ ማርያም እናደርሳለን። እዚህ ተጨናንቀን ፓርኪንግ ሰዓት ብቻ ቅዳሴ ብቻ እንዳንሆን ለእኛ እንደ ልብ የምናመልክበትን ቦታ እንዲሰጠን እንጸልያለን። እግዚአብሔር ስለ እናቱ ስለ ቅዱሳኑ ብሎ ይስማን። ሌላው ጸሎተ ፍትሐት በየአብያተ ክርስቲያናቱ እንዲደረግ የዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል መመሪያ አስተላልፈዋል። ከዚህ የተነሳ እኛም በደብራችን ሰማዕታቱን እግዚአብሔር በቸርነቱ ደማቸውን ደመ ሰማዕታት እንዲያደርግልን፣ በአሩሲ ክፍለ ሀገር የተገደሉ ኦርቶዶክሳውያንን እግዚአብሔር ደማቸውን ደመ ሰማዕት እንዲያደርግልን፣ በኢትዮጵያችን ምድር ክርስትና ከመሰደድ እንዲቆምልን። በእውነት ቆስጠንጢኖስ የተነሳበት ዘመን ይላችሁ ያለው ከሃዲው ንጉሥ ክርስትናን ሲያሳድድ ቆስጠንጢኖስ ተነሳ። ክርስትና ደግሞ መልሳ እንድታበብ አደረገና እኛ ማንም ጠላታችን አይደለም። በእውነት ከምስራቅ ይምጣ ከምዕራብ ችግር የለብንም። እኛ ኦርቶዶክሳውያን ብቻ እኛ የምንፈልገው እግዚአብሔርን በነፃነት ማምለክ ነውና እግዚአብሔርን በነፃነት እንድናመልክ ደጉን ዘመን እግዚአብሔር እንዲያመጣልን ፈቃዱ ይሁንልን እና በቅዳሴያችን እንደሰማችሁት ጸሎተ ፍትሐት ስናደርግ ቆይተናል። አሁንም ጸሎተ ማርያም ስናደርግ በዚሁ በጸሎት እናስባለን እነዚያን ሰማዕታት። ይህን ሁሉ ግፍና መከራ ቸሩ እግዚአብሔር አይቶ በቃችሁ ይለን ፈቃዱ ይሁንልን። በቀጥታ ወደ ዝማሬ ነው የምናልፈው። ሁላችንም በዝማሬ እንነሳ።